ትልቁ ህልምህን ለትናንሽ ሰዎች መናገር ሲጀምር ሞመንት መበላት ትጀምራለህ። ኦኬ ምስጥ ናቸው። ምንም ነገር ቢቸግራችሁ እንኳን ትልቁ ህልማችሁን ለትናንሽ ሰዎች አትናገሩ። መጽሐፍ ቅዱስ ላይ መጽሐፈ ምሳሌ 23 ከቁጥር 9 አካባቢ ላይ በሰነፍ ሰው ጆሮ አንዳች አትናገሩ፣ የአንደበታችሁን ጥበብ ያሳንስባችኋል ነው። ከሆነ ሊሚቴሽን ቢዮንድ የምታየውን ነገር አንደርስታንድ ለማያደርግ ሰው ትልቅ ህልምህን በጭራሽ እንዳትናገር። የዛኔ ነው መቀጨጭ የሚጀምረው። which is ባይብል እኔ አይደለሁም መጽሐፍ ነው የምናገረው። so if you have a dream, keep it and work on that and make sure consistently ከሰራህ consistency by itself pays back ይከፍላል። ኦኬ ደጋግሜ የሰራውን ነገር እግዚአብሔር ለማንም አይሰጥም። ደጋግሜ የሰራውን ነገር ማንም ሰው ካንተ አይወስድብህም ማለት ነው። ደጋግሜ ጊዜህን ልጅነትን የሰጠውን ነገር ማንም ካንተ አይወስድም ማለት ነው። so work on that and never share your big imagination, your big dream for weak-minded people around you, whomever that person.